السلام عليكم ورحمة الله وبركاته. ود أديس فيزيوثيرابي يوتيوب channel ቤተሰቦች ኢዘዲን ጀማል እባላለሁ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የፊዚዮቴራፒ ሐኪም ነኝ። በዛሬ ቪዲዮ የጎድን አጥንትና የደረት ህመም ስለሚያመጣ ሴራተስ አንቴሪየር መስል ታይትነስ ስለሚባል የጡንቻ በሽታ ይዤላችሁ መጥቻለሁ። ስለዚህ በሽታ ምልክቶች፣ መንስኤዎችና በቪዲዮ መጨረሻ ደግሞ በቤት ውስጥ ይሄንን በሽታ እንዴት በኤክሰርሳይዝ ማከም እንደምትችሉ አብረን ኤክሰርሳይዞችን ዲሞንስትሬት እናደርጋለን። ሴራተስ አንቴሪየር መስል ማለት የጎድን አጥንታችንን ከኋላ ከክንፍ አጥንታችን ጋር የሚያያይዝ ጡንቻ ነው። ይህ ጡንቻ በተለያየ ምክንያት በሚቆጣበት ጊዜ ከዚህ በታች የምዘረዝርላችሁን ምልክቶች ያሳያል። አንደኛውና የመጀመሪያው የዚህ የጎድን አጥንት ቁስለት እዚህ አካባቢ እንደዚህ ከብብት ወደ ታች የጎድን አጥንታችን ስነካው ጡንቻው ስጋችን እንደ ቁስለት ሲነካ እንደ ቁስለት የማመም ነገር፣ ይሄ የመጀመሪያው ምልክት ነው። ሁለተኛው ምልክት ደግሞ በዚህ በደረታችን ፊት ለፊትና ከትከሻችን ጀርባ አካባቢ የሚጠዘጥዝ ህመም። ሶስተኛ ደግሞ ህመሙ በእጃችን የውስጠኛው ክፍል እስከ ቀለበት ጣታችን ድረስ ህመሙ ሊሰራጭ ይችላል። ቅድም የነገርኳችሁ ዋና ህመሙ ያለው እዚህ ቦታ ላይ ቢሆንም እንደዚሁ ህመሙ በእጃችን እንደዚህ በውስጠኛው በኩል እስከ ቀለበት ጣታችን ድረስ የመሰራጨት ባህሪ አለው። ሌላኛው አራተኛው ምልክት የትንፋሽ ማጠር ነው። ወደ ውስጥ ለመተንፈስ በምትሞክሩበት ጊዜ የጎድን አጥንት ውስጥ ከፍተኛ ህመም ይሰማችኋል ማለት ነው። አምስተኛውና የመጨረሻው ምልክት ደግሞ የጡት ወይም የጡት ጫፍ ህመም፣ ይሄ አምስተኛው ምልክት ነው። ምልክቶቹ እነዚህ አምስቱ ናቸው። መንስኤዎቹን ደግሞ አብረን የመጀመሪያ ለዚህ በሽታ መንስኤ ሊሆን የሚችለው ነገር የአንገት ዲስክ በሽታ ሊሆን ይችላል። በተለይ ደግሞ C5፣ C6፣ C7 አካባቢ ያሉ የአከርካሪ አጥንቶች ላይ የዲስክ ጉዳት፣ የአጥንት መብቀል፣ እንደዚሁም የመገጣጠሚያ ውሃ መቀነስ መድረክ ካለ ይሄንን ጡንቻ የሚያዘው ነርቭ ላይ ጫና ስለሚያሳድር የዚህ ጡንቻ በሽታ በዚህ ምክንያት ሊከሰት ይችላል ማለት ነው። ሌላኛው ደግሞ ሁለተኛው ይሄ ጡንቻ ዳይሬክትሊ ሊቆጣበት የሚችለው መንገድ ምንድን ነው? ለምሳሌ ስፖርት ሰሪዎች ሊሆን ይችላል፣ ወይም በቀን ተቀን እንቅስቃሴ እንደዚህ ከጭንቅላታችን በላይ የሆነ ነገር ማንሳት ምናብዝ አይነት ሰዎች ከሆንን፣ ለምሳሌ እንደዚህ ልስን የሚለስኑ ሰዎች፣ ወይ ቀለም የሚቀቡ ሰዎች፣ ወይ እንደዚህ አምፖል እንደዛ የሚጠግኑ ሰዎች፣ እንደዛ ይሄንን ጡንቻ ከመጠን በላይ ስትረስ ስለሚያደርገው ለዚህ ጡንቻ በሽታ እንደ አንድ መንስኤ ይሆናል ማለት ነው። የዚህ ህመም ምልክቶችና መንስኤዎች ይህን ይመስላሉ። አሁን ያልኳችሁ አይነት ምልክት ካለባችሁ ወይም እንደዚህ አይነት ኮንዲሽን ላይ ካላችሁ አሁን ማሳያችሁን ሁለት ኤክሰርሳይሶች በመስራት ፍቱን የሆነ መፍትሄ በቤታችሁ ውስጥ ማግኘት ትችላላችሁ ማለት ነው። ይህንን ቪዲዮ የሰራሁት በምክንያት ነው። ብዙ ሰዎች እዚህ ዩቲዩብ ላይም ሌሎች ሶሻል ሚዲያ ፕላትፎርሞች ላይ ሪሰርች ሳደርግ ስለ ጎድን አጥንት ህመም፣ ስለ ጎድን አጥንት ቁስለት፣ ስለ ጡት ህመም፣ የደረት ህመም ብዙ ሰዎች ሰርች ያደርጋሉና ምናልባት ችግራችሁ ይሄ ሊሆን ይችላል። ብዙ ሆስፒታል ሳትሄዱ ሳትንገላቱ በቤታችሁ በዚህ ኤክሰርሳይዝ ፎስ ማግኘት ትችላላችሁ ማለት ነው። አሁን በቀጥታ ወደ ኤክሰርሳይዞቹ አብረን እንሄዳለን። እሺ፣ የመጀመሪያው ኤክሰርሳይዝ ለመስራት ልክ እንደዚህ ወንበር ላይ ተቀምጠን ነው የምንሰራው። ከዛ የመጀመሪያው ስቴፕ የሚሆነው ምንድነው? ለምሳሌ ህመሙ ያለኝ እኔ በቀኝ በኩል ነው እንበልና በቀኝ በኩል ያለውን ጡንቻ ለማሰራት የፈለግኩት። ስለዚህ እጄን ያንን ቀኝ እጄን ከወንበሩ በስተጀርባ እንደዚህ በእጄ ጨብጬ ይዛለሁ። የመጀመሪያው ስቴፕ ይሄ ነው። ከዛ በኋላ ምንድነው ሁለተኛው ስቴፕ? ወደ ተቃራኒ ጎን ከዚህ ከሰውነታችን መዞር ነው። ልክ እንደዚህ ማለት ነው። እዚህ ፖዚሽን ላይ ነው ከ10 እስከ 15 ሴኮንድ የምንቆየው። ይሄን ኤክሰርሳይዝ ስንሰራ እዚህ አካባቢ ጡንቻው ቅድም የሚገኝበት ብዬ የነገርኳችሁ ቦታ ላይ ሲሳሳብ እና ጥሩ ስሜት ይሰማችኋል። ስለዚህ አሁን 10 እንቆጥራለን። 1 2 3 4 5 6
የመጀመሪያው ኤክሰርሳይዝ ይሄን ይመስላል። በዚህኛው ጎን መስራት ካስፈለገ ይሄኛውን እጄ እንደዚህ ወደ ኋላ አድርጌ ልክ እንደዚህ በተቃራኒ አቅጣጫ አሁን ወደ እናንተ ነው የምዞረው። እንደዚህ ይዞራለሁ ማለት ነው። እጄን በዚህ በኩል ይዣለሁ በኋላ ከዚህኛው ከሰውነቴ ልክ እንደዚህ ይዞራለሁ። እዚህ ጋር የመሳሳብ ስሜት ሲሰማ እዛ ላይ ከ10 እስከ 15 ሴኮንድ እንቆያለን ማለት ነው። ይህንን ኤክሰርሳይዝ እንደዚህ ከ10 እስከ 15 ሴኮንድ እየቆያችሁ ከ3 እስከ 5 ዙር መደጋገም ይኖርባችኋል። ጧትና ማታ ብትሰሩ በሳምንት ከ3 ቀን እስከ 5 ቀን ብትሰሩ በቂ ነው። እሺ ሁለተኛው ኤክሰርሳይዝ ለመስራት ደግሞ ልክ እንደዚህ ዳዲ እንደሚልጅ በጉልበታችሁና በእጃችሁ ትሆናላችሁ። ይሄ እጃችሁ በትከሻችሁ ትክክል ነው መሆን ያለበት። ይሄ ደግሞ ጉልበታችን ጋር እግራችን በዳሌ ትክክል ነው መሆን ያለበትና ልክ እንደዚህ በፊደል ስትሬት የሆነ መስራት አለብን ማለት ነው። ከዛ እዚህ ፖዚሽን ለኤክሰርሳይዙ ምንድነው የሚሆነው? ይሄንን የክንፍ አጥንታችንን ነው የምናሰራው እዚህ ጋርና ይሄ ክርናችን ሳይታጠፍ ሌላ ቦታ ላይ ምንም እንቅስቃሴ ሳናረግ ይሄንን ትከሻችን እንደዚህ ወደ ኋላ እንስበዋለን። ልክ እንደዚህ ወደ ላይ እንደዚህ ወደ ውስጥ ወደ ላይ ወደ ውስጥ ወደ ላይ ወደ ውስጥ ይሄንን ከ10 እስከ 20 ጊዜ እየደጋገምን እንሰራለን። አሁን ጋር እስቲ 10 አብረን እንሰራለን። 1 2 3 4 5 6 7 8 9 10 ኤክሰርሳይዙ ይሄን ይመስላል። ይሄን ስትሰሩ ክርናችሁን ላለማጠፍ ሞክሩ። ቀጥታ እንደዚህ እንደዚህ ይሄ እዚህ ጋር ያለው የክንፍ አጥንታችን በዋነኛነት የሚሰራው ይሄንም ኤክሰርሳይዝ ልክ እንደዚህ ከ10 እስከ 20 ጊዜ የደጋገማችሁ ከ5 እስከ 7 ዙር ብትደጋግሙት አሪፍ ነው። እንደዚሁም ጧትና ማታ በሳምንት ከ3 ቀን እስከ 5 ቀን በቂ ነው። እሺ ውድ የአዲስ ፊዚዮቴራፒ ዩቲዩብ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። ምናልባት በዚህ በጎድን አጥንት ህመም በደረት ህመም የሚሰቃይ ሰው ካላችሁ ይህን ቪዲዮ ሼር አድርጉለት። ምክንያቱም በከፍተኛ ሁኔታ ሊጠቅመው ይችላል። እንደዚሁም ከፊዚዮቴራፒ ጋር የተያዙ ሌሎች የህክምና መረጃዎችን በየጊዜው በመለቅበት ጊዜ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትዘነጉ። እኔ እዚህ ጋር ጨርሻለሁ። ሰላም ቆዩልኝ። ቻው